ሰላም ሰላም የዩቲዩብ ቤተሰቦቼ፣ ይሄ ፊት ለፊት የምታዩት አትክልት የኮሶ ዛፍ ይባላል። ብዙዎቻችሁ የኮሶ ዛፍ ሲባል ትሰማላችሁ፣ ግን የኮሶ ዛፍ ምን አይነት እንደሆነ ላታውቁ ትችላላችሁ። እና ይሄ የኮሶ ዛፍ ይሄን ይመስላል ማለት ነው። ብዙ ጊዜ የኮሶ ዛፍ ለኮሶ መድኃኒት ስለሚውል ነው የኮሶ ዛፍ የሚባለው። ይሄንን ቀጥቅጠው በመጠጣት ኮሶ የነበረባቸው ሰዎች ከኮሶ ይድናሉ ማለት ነው። ስለዚህ ይሄን ኮሶ ማለት ብዙ ጊዜ ጥሬ ስጋ በመብላት እንዲሁም ደግሞ ጥሬ ወተት በመጠጣት በክፍለ ሀገር አካባቢ ላይ ብዙ ሰዎች በእንደዚህ በሽታ የሚጠቁ ይሆናል ማለት ነው። ስለዚህ የኮሶ በሽታ ሲኖርባቸው ይህን የኮሶ ዛፍ አበባውን በመቀጥቀጥ ይጠጣል። ስለዚህ በሚጠጣ ሰዓት ኮሶ ከሰውነታችን ውስጥ እንዲወገድ ያደርግልናል ማለት ነው። ስለዚህ ይህ የኮሶ ዛፍ ለኮሶ መድኃኒት ነው ማለት ነው። እንደምታዩት ይህ እንኳን ገና ልጅ ስለሆነ አበባ አልወጣለትም፣ አበባው ገና አልደረሰም ማለት ነው። ስለዚህ የኮሶ ዛፍ ማጠቁ ከሆነ ይህን ይመስላል ማለት ነው። የኮሶ ዛፍ ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳረሱ። በሌላ በጤና ጠቃሚ የሆነ ቪዲዮ የምንገናኝ ይሆናል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ፣ ቻው።